ሰላም ሰላም የኔ ቤተሰቦች እንደምናችሁ የዩቲዩብ ጓዶች እንኳን በሰላም መጣችሁ። ያው ምንም ቢሆን ዝም ብዬ የሆነ ቪዲዮ ነገር ላድርግ ብዬ ነው እና በተቻላችሁ ተባበሩ እላለሁ። እኔ ወንድማችሁ አሰፋ ትንሽ ግጥም እንደው ሀጥም ይላል። አንቺ ብቻ ትዝብት የሆነብኝ ሰው ይፍረድብኝ አይቶ ህይወት ነሽ ማለቴ ደስታን መካቶ መስከር ጨረቃ ትናገር ፀሐይ ናላው ያልናወዘ ከላ አንቺን ሲያይ በአማልክት አምሳሉ ወይ ተቀናጅተሽ ጣፋጭ አንደበት መስህብ ታድለሽ ምሳሌ ሆንሽው ለተፈጥሮ ጸጋ ቆንጆዎች ያንሰላንቺ ወግ ንግግርሽ ልዩ የውበት ቅመም ጆሮዬን ማድመጥሽ አይንም አይቶ አይጠግብም። መሰግንሽ ብዬ መሰከርኩ ህይወት ዳርቻ ሺ ቢወለድ ለኔ አንቺ ብቻ። ስሚማ የኑሮዬ ነገር ይላል። የኑሮዬ ነገር ዘመድ ነን ያላችሁ እስኪ ማላበሉ ጓደኞቼ ሁሉ እስኪ ማላበሉ ቅጣም በር ጠፋኝ የኑሮ ትርጉም አይደርኩ ሰው አድማስ ገኑ ስባዝን ስለፋ ትናንትን ሳምንት ዛሬ ብስከፋ ከትናንቱ ዛሬ ይብሱልኝ ከፋ ነገ ምለው ተስፋ ምኞቴ ሲጠፋ ህይወቴ ጣም እንደሬት ማር የልከን የኑሮዬ ነገር ዘመን ነን ያላችሁ እስኪ ማላበሉ ጓደኞቼ እስኪ ማላበሉ ቅጣም በር ጠፋኝ ኑሮ ላይደርስ ጉዞ አድማሱ ለሰፋ ላይሳካ ኑሮ ስባዝን ስለፋ ትናንትን ሰመረ ዛሬ ብስከፋ ከትናንቱ ዛሬ ይብሱልኝ ከፋ ነገ ምነው ተስፋ ምኞቴ ሲጠፋ ህይወቴ ጣዕም እንደሬት መር መታከት የሆነብኝ ነው ያመዳፋ ሽድን የቁሙት ያረገተጣል ቁሙ ስላስከደኝ እኔም ኖርኩ እላለሁ መኖር ችግረኝ እስኪ ማላበሉ ዘመድ ጓደኞቼ ቅጣም በር ጠፋኝ የኑሮ ትርጉም። ይሄ ቁራሌ እየጫነ ነው መኪናው ሊጭን ነው። ይሄ ጎማ ነው። ይሄ ሮቶ ነው። ይሄ ሽቦ ነው። እዛ ጋር የምታዩት ባህር ዛፍ ከለሏት ትንሽ ይታያችሁ እንዲሁ ማርያም ቤተክርስቲያን የሽኖ ማርያም ትባላለች። ጭንቀት መላያ ለከፋው ለሀዘነው ለጨነቀው የምትደርስ ፈጥነው ደራሽ የጭንቁ አማላጭ እመቤታችን ቅድስት ድንግል ማርያም ሆነች። በህንፃ ላይ ነው ያላችሁ አዲስ ጅምር እየተነሳች ነው። ምን ይመስላል እና እንደዚህ ነው እላችኋለሁ ቤተሰቦቼ።
እዚህ ጋር የምታዩቸው ልጆች ቆዳ ላይ ሰብስበው እንትን እየሆኑ ነው። የለቀሙትን እየሰበሰቡ ነው በሴማ እያደረጉ በሴማ አድርገው ሊያስመዝኑ ነው። ምን ያክል እንደሰሩ በቀን አላውቅም። ዞር ዞር ብለው ለቃቅመው አውጥተው ነው። እሺ በቃ ቤተሰቦቼ መልካም ላያችሁልኝ እጅግ በጣም አመሰግናለሁ። ቸሩ መድኃኔዓለም ይስጥልኝ፣ ያቆይልኝ፣ እድሜና ጤና ባላችሁበት